በጣም ከባድ ሰው ነው ጳውሎስ። ዘንድሮ ቢኖር አንችለው በጣም ምንም ውስጥ ብትገባ አለ ሰውየው እንትንም ነኝ ይላል። ደግሞ ነው ያለውን ነገር በሙሉ ሰብስበው ግን ወንጌል መስበኪያ ሆነች። በጣም ይገርማቸዋል። የሚጠቀመው ኢየሱስን ለመስበክ ብቻ ነው። ከዛ ውጭ ተምከት ስትለው ኩድፍ ለስብከትስ ይመዛታል፣ መንገድ ያረጋታል፣ እንደ ትራምፖሊን ይነጥርበታል። ነጥሮ ገዢዎቹ ጋር ከዛ ሰዎቹ ሲሰሙ ፈሩ ይላል። መተው ለመኗቸው ይላል። እንዲሁ ከከተማቸው እንዲወጡላቸው ለመኗቸው ይላል። እባካችሁ ውጡ ይሏቸው። ችግር የለውም ማለት ጳውሎስ እኛ እንወጣለን። ኦልሬዲ ቸርች ተተከላለች። እነሱም ቢወጡ ወንጌል ይቀጥላል። ኦልሬዲ ከዛ በኋላ ምን ይላል? ውጡልን ብለው ሲለመኗቸው እሺ ያለና በሊዲያ ቤት የነበሩትን ወንድሞች ሄዶ ጎበኘ ይላል። ስለዚህ ቸርቿ ሰፍታለች ማለት። ያለ መንፈስ ቅዱስ ምሪት ዘንድሮም ወንጌል አይሰበክም። መንፈስ ቅዱስ በዚህ አይነት መንገድ እዚህ መጽሐፍ ላይ እንዲቀመጥ ያደረገው እኛ በዚህ መንገድ እንድናገለግል። ስለዚህ የመንፈስ ቅዱስ ምሪት በጣም ሴንሲቲቭ ነው። ለመንፈስ በጣም ሴንሲቲቭ በህይወታችሁ ላይ ላለ ለአንዳንድ የግል ጉዳይ ብቻ ሳይሆን ለአገልግሎት ለወንጌል ስርጭት መንፈስ ቅዱስ ይፈልጋል። በጣም ነው የሚገርም። ራንደምሊ ሰው ዝም ብሎ ወጥቶ አይሰብክም። መንፈስ ቅዱስ ይጠየቅ ነበር። እንስበክ እኮ አይደለም እኮ የሚሉት ሊሰብኩ ሲሉ በጣም ቅርብ ስለሆነ እንዳትገቡ ይላል ራሱ። እንስበክ ወይ ብለው ጠይቆት ብቻ እኮ አይደለም ዝም ብለው እየኖሩ ይናገራል። በጣም ቅርብ ናቸው። እኔ ከእናንተ በጣም ሩቅ ነኝ። እንደዚህ ፊዚካል ዲስታንሱ ሩቅ ነው። ድምፄን በሩቅ ነው የምትሰሙት ምናምን ይሰማል እኮ እንደዚህ እንኳን ርቄ በውስጤ ለመኖር ያደረ አምላክ እንዴት ይርቃል? ይሄንን ትሰሙ የለን? በጣም ሴንሲቲቭ ነው። በጣም ደካማ ሰው ትሰሙ የለን? እጅግ ንጹህና ክቡር እውነተኛ ጄኒውን የሆነ ፍጹም እውቀት አለው የማይሳሳት አምላክ እንዴት ነው ማንሰማው? ለህይወቴ እኮ ከመንፈስ ቅዱስ በላይ አስፈላጊ ነገር የለኝም። የመጀመሪያም የመጨረሻም ነገር መንፈስ ቅዱስ። ምንም ነገር ልክ የሚሆነው ከመንፈስ ቅዱስ አንጻር ብቻ ነው። ቸርች ኢየሱስን የሚያውቀው መንፈስ ቅዱስ ነው። ስለ ኢየሱስ መመስከር የሚችለው እኮ መንፈስ ቅዱስ ነው። ከ2000 ዓመት በኋላ የኢየሱስ ምስክር ያደረገን እኮ እሱ ነው። በዓይናችን አላየነውም ኢየሱስን። ያንን የመስቀል ሞት እኮ እኔ ውስጥ ሕያው ያደረገው እኮ መንፈስ ቅዱስ። አልነበርኩም እኔ እንደ ሞተ እርግጠኛ ነው ብትለኝ ከእኔ መኖር በላይ እርግጠኛ ነኝ። የኢየሱስን መሞት፣ መቀበር፣ መነሳት፣ መሄድ፣ በክብር ደግሞ መመለሱ እርግጠኛው እንድንሰብክ ያደርገን የክርስቶስ ምስክር ያ የእውነት መንፈስ ነው። እንዴት አይሰማም እሱ? ወንጌል ስንሰበክ ሰምተን ቸርች መተን ዝም አይልም። ለእያንዳንዱ ነገራችን እግዚአብሔር መንፈስ ቅዱስ እሱ እግዚአብሔር። በእውነት እንዳትከስሩ የምትፈልጉ ከሆነ ህይወታችሁ የልፋትና የድካም እንዳይሆን የምትፈልጉ ከሆነ መንፈስ ቅዱስ ነው። በጣም ብዙ የምትጸጸቱበት ዕድሜ እንዳይኖራችሁ የምትፈልጉ ከሆነ ከእግዚአብሔር መንፈስ ጋር ያላችሁ ቀረቤታ የነፍስ ሶል ኢንቲሜት የነፍስ ቁርኝት ይኖራል። ለምን መሰላችሁ? ምንም ነገር የጊዜ ጉዳይ ነው፣ ያልፋል። ለማግኘት የታገልነው ነገር እጅ ላይ መጥቶ ያረጅባል። ለዚህ ነው እንደ ዕድሜን ያወጣሁት ትላለህ። ስለዚህ ነገ ከነጎዲያ ዋጋ ከፍዬ ለምን እንዳልል ቀስ ብዬ መስማት። በእውነት ነው የምላችሁ መንፈስ ቅዱስ ቁጭ በልካለኝ የዛሬ 20 እና 30 ዓመት ተነስ ቢለኝ ከኔ በፊት መሮጥ የጀመረውን በሙሉ ወደ ኋላ ነው ማለት። መርዶኪዮስ የከሰረ አማ ያተረፈ አይመስል መጨረሻ መዝጊያዋ ላይ መጥቶ ቀኙ አላዙራል። ከኋላ ቢጀመር አትቀደም። ከእግዚአብሔር ጋር ሁን፣ ከመንፈስ ቅዱስ ጋር ሁን። እርሱ እግዚአብሔር ነው። ኢየሱስ 30 ዓመት ሲቀመጥ ያቃጠለ አይመስልም ዕድሜ። በ3 ዓመት ተኩል ዘላለምን ጨርሷት ሄደ። በ3 ዓመት ተኩል ከእግዚአብሔር ጋር መስራት ያዋጣል። በእውነት ነው። የፈለገ ይሁን ተንበርክካችሁ ቆዩ። ምንድነው የምትፈልገው በህይወቴ ብላችሁ ጠይቁት። ምንድነው